$21 እዚህ ጋር እንደምታዩት $21 ነው የሚለው ከታች $21። እሺ እንግዲህ ከዚህ በፊት ብዙ ቪዲዮ ሰርቻለሁ ለማለት ቢከብደኝ ብቻ አንድ ሁለት ቪዲዮዎች ለቅቄላችሁ ነበር። ዛሬ እንግዲህ ሙሉ ማብራሪያውን አሳያችኋለሁ። ቀጣይ ቪዲዮ ላይ ደግሞ ቀጣይ የምለቀው ቪዲዮ ላይ ብር እንዴት እንደምንወጣ ማሳያችሁ። ምክንያቱም እኔ 200,000 ኮይን ስላለኝ ወደ $20 አካባቢ ነው ልሞስት እንደዛ ነው እና $20 አውጥቼ አሳያችኋለሁ ማለት ነው። እዚህ ጋር ዋና የሚባሉትን ነገሮች ላሳያችሁ። ከዚህ በፊት መጀመሪያ የለቀኩት ቪዲዮ ላይ በሚገባ እሱ ላይ በደንብ አሳይቻችኋለሁ። እምልክላችሁ ሊንክ ነክታችሁ እንደገባችሁ አፑን ወደ ፕሌይ ስቶር እንድትወርዱት ወደ ውስጥ ይገባላችኋል። ከፕሌይ ስቶር ላይ ተወርዱታላችሁ ማለት ነው በሊንኩ። እንደዛ ካወረዳችሁት በኋላ ተከፍቱታላችሁ። ኢሜል ያስመርጣችኋል ማለት ነው። ኢሜል ያስመርጣችኋል እና ኢሜል ከመረጣችሁ በኋላ በጉግል ነው መግባት ፈልጉ፣ በቴሌግራም በስልክ ቁጥሩና የሚላለ ጉግል የሚለው ነክታችሁ በኢሜላችሁ ትገባላችሁ ማለት ነው። በኢሜላችሁ ከገባችሁ በኋላ እንዴት እንደምትከፍቱ መጀመሪያ ላይ ቪዲዮ ሰርቼላችኋለሁ። ግን አሁንም አልገባንም ካላችሁ እዚች ጋር የምትለው ከታች ያከበብኩባት እሷ ጋር ትሄዳላችሁ። እሱን ትነኩትና ማለት እዚህ ጋር ማይ ኤጀንሲ ነው የሚለው የኔ በጣም ሌቭልም ስላደገ ኤጀንትም ስለሆንኩኝ እኔም ኤጀንት ስለነበረኝ ማይ ኤጀንሲ ነው የሚለው እዚህ ጋር ያከበብኩበት ነው ማይ ኤጀንሲ ነው የሚለው። እናንተ ጋር ይሄ ነገር በፍጹም አይመጣላችሁ። አዲስ ከሆናችሁ በፍጹም አይመጣላችሁ። ስለዚህ ምንድነው የሚመጣላችሁ እናንተ ጋር ቢካም ሆስት ነው የሚለው ቢካም ሆስት ሆስቲንካም ወይም ቢካም ሆስት የሚል ይመጣላችሁ። እሱን ትነኩትና ወደ ውስጥ አስገብቶ አይዲ ሙሉ ይላችኋል። ከመፈልጉት ሰው ጋር መምላት ትችላላችሁ። ግን ከኔ ጋር አብራችሁ መስራት ከፈለጋችሁ አንተ እያስተማርከኝ ኤጀንት እንድትሆን ፈልጋለሁ፣ ካንተ ጋር አብሬ ማደግ ፈልጋለሁ፣ ብር መስራት ፈልጋለሁ የምትሉ ልጆች ካላችሁ ይሄው የኔ አይዲ እዚህ ጋር አለላችሁ ማለት ነው። እዚህ ጋር አለ የኔ አይዲ ወይም ደግሞ እዚህ ላይ ልጻፍላችሁ 1973 59 4 ማለት ነው 1973 59 4 አሚሎን ታስገባላችሁ ቢካም ውስጥ ከገባችሁ በኋላ ከዛ አግሪ ስትሉት ወይም ኮንቲኒው ስትሉት ቤላ ኤጀንት ምናምን የሚል ይመጣላችኋል። በቃ አግሪ ብላችሁ ተስማምታችሁ ኮንፊርም አድርጋችሁ እሱን ከጨረሳችሁ በኋላ ማለት መጨረሳችሁን የምታውቁት የቱ ጋር መሰላችሁ? እዚህ ጋር ቢካም ውስጥ የሚለው እዚህ ያከበብኩበት ጋር ቢካም ውስጥ የሚለው ልክ እንደኔ ወደ ማይ ኤጀንሲ ወደሚል ይቀየራል። እንደሱ ከተቀየረ በቃ ጨርሳችኋል ማለት ነው። ግን እዛ ጋር አግሪ ብላችሁ ስትሞሉ የፊት አሻራ ይጠይቃችኋል። የፊት አሻራውን በሚገባ መምላት አለባችሁ። እሱን ወደ በኋላ አካባቢ ያሳያችኋለሁ። ግን እዚህ ጋር እኔ ስለጨረስኩ ማሳየት ስለማልችል እንዲሁ ልንገራችሁ። ከነካችሁት በኋላ አግሪ ካላችሁት በኋላ የኔን አይዲ ያስገብታችሁ ፊት አሻራ ስጡ ሲላችሁ የፊት አሻራችሁን ፊት ለፊት ላይ ስክሪኑን ይዩት ይላል። ከዛ ቀጥ ብላችሁ ሳትንቀሳቀሱ ስክሪኑን ታዩታላችሁ። ከዛ አንዳንዴ ወደ ግራ ዙሩ ይላል። ወደ ግራ ስትዞሩ ወደ ግራ ዞራችሁ አትመለሱ። በቃ ወደ ግራ ትዞሩና እንደዛው ትቀራላችሁ። ራሱ ሬት ያደርጋል። አፋችሁን ኦፕን ማውዝ ምናምን የሚላለ ስትላችሁ ሮቦት ታዛችኋለች። አፋችሁን ክፍት ምናምን ታደርጋላችሁ። አይናችሁን ጭፍን ግልጥ ምናምን ታች እንደሱ እሷ የምትላችሁ መስፈርት በመጠቀም ቬሪፋይ ማድረግ ትችላላችሁ። ፖፖ ላይቭ ላይ ምናምን የምትሰሩ ካላችሁ በጣም ቀላል ነው። ይሄ ይገባችኋል ብዬ አስባለሁ። ይሄ ምንም እንደዚህ ነገር ለማይሞክሩ ነው ይሄን የተናገርኩት። እና ይሄንን የምትሰሩትን ብር የምትወጡት በባይናንስ ነው። በባይናንስ ብቻ ሳይሆን በማንኛውም ዋሌት ይሆናል። ግን ባይናንስ እና ባይቢት ቢኖራችሁ በጣም ተመራጭ ነው። ዊዝድሮ ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩት እኔ ወደ 200,000 ዳይመንድ አለኝ ማለት ነው። እዚህ ጋር ወደ 200,000 213,968 ኮይን ዳይመንድ አለኝ ማለት ነው። ይሄ ዳይመንድ ስንት ዶላር ነው? $21 $21 እዚህ ጋር እንደምታዩት $21 ነው የሚለው ከታች $21። እሱን $21 ዊዝድሮ ማድረግ እችላለሁ ማለት ነው። ቀጣይ $20 ዊዝድሮ አድርጌ አሳያችኋለሁ ቀጣይ ቪዲዮ ላይ። ይሄን ስራ በጣም
በጣም ነው የተመቸኝ። ለኔ በጣም ነው የተመቸኝ። አንደኛ ነገር ላይቭ መግባት ስለሌለው ማለት ነው። እና ወደ መጀመሪያ ሀሳብ ስመጣ ከጨረሳችሁ በኋላ የፊት አሻራ ምንድነው የምታደርጉት? የኔ ኤጀንት ከሆናችሁ እኔን ኤጀንታችሁ እንደሆነ አድርጋችሁ ከሆነ የሞላችሁት ፓርቲ የሚለውን ትነኩትና ከላይ ሰርች ማድረጊያ ያለ ሰርች ማድረጊያውን የኔን አይዲ መጻፍ ነው። እዚህ ላይ ቅድም የጻፍኩላችሁን አይዲ አድርጋችሁ ሰርች ስታርጉት ይመጣላችኋል። ጆይን ብላችሁ ፎሎ አድርጋችሁኝ ያው እኔ ያሰራችኋለሁ ማለት ነው። በጣም ችግር የለውም። ብቻ እዚህ ጋር መጠንቀቅ ያለባችሁ ነገር በአንድ ስልክ 2 አካውንት መክፈት አይቻልም። እዚህ ላይ ከጀመራችሁ በኋላ እንዴት 2 አካውንት 3 አካውንት መክፈት እንደምትችሉ ሲስተም አለው የራሱ። እኔ ያሳያችኋለሁ። እሱ ቀላል ነው፣ ግን ብዙ ልጆች ባን እየተደረጉ ነው ሳያውቁ በአንድ ስልክ ምናምን እንትን እየከፈቱ የሌላ ሰው ፊት አሻራ ብታስሞሉ ግን እናንተን እዚህ ጋር ባን ያደርጋችኋል ማለት ነው። እና የፊት አሻራ ምናምን ከሰጣችሁ በኋላ እዚህ ጋር አሪፍ ነገር ከታች አይታችሁታል። 4-5 ነገር አለ። ያው ሆስት ማለት የናንተ ኤጀንት የኔ ኤጀንት መሆናችሁን የምታውቁት እዚህ ጋር በላቸው የሚላል በላቸው የሚለው ካለ እዚህ ጋር የኔ ኤጀንት ናችሁ ማለት ነው። ሆስት የሚለው እዚህ ሆስት የሚለው ጋር ነክታችሁ ስገቡ ከላይ በላቸው የሚል ከሆነ በእኔ ስር ተመዝግባችኋል ማለት ነው። እኔም መታችሁ አሁን የቴሌግራም አካውንቴ ዩዘር ኔም እዚህ ስክሪን ላይ ያስቀምጥላችኋለሁ። ሰርች በማድረግ መግባት ትችላላችሁ ማለት ነው። እና በጣም ኢዚ ነው። ማይ ሩም ነክታችሁ ስሩ ለመጀመር በጣም ቀላል ነው። እዚህ ጋር ማይ ሩም የሚል አለ። ማይ ሩም የሚል አለ። ያው ማይ ሩም እሱን ትነኩታላችሁ። እሱን ስትነኩት ያስመርጣችኋል። ቻት ነው ላይቭ ነው ምናምን ይላችኋል። ቻት ነው የምትሉት ላይቭ፣ ምክንያቱም ብዙ እዚህ ላይ የሚገባ ሰው ስለሌለ ቻት ነው የምትሉት። ቻት ትሉታላችሁ። ከዛ የሆነ ነገር ይጠይቃችኋል። የሆነ ሙሉ ይላችኋል። ዝም ብላችሁ መብላት ቀላል ነው። ደስ ያላችሁ ሞራልታችሁ ብቻ መጀመር ነው ስራው። ያው እኔ ከጀመርኩ 10 ቀን መጀመሪያ ቪዲዮ የለቀኩትን ቪዲዮ ብታዩት ታምኑኛላችሁ ማለት ነው። ምንም ያልሰራሁበትም ነበር። ከዛ አሁን ላይ እንደምታዩት 213,000 ኮይን ማለት በጣም ከባድ አይደለም ማለት ነው። በ10 ቀን ውስጥ ነው ይሄን ያገኙት ወደ $21 ማለት ነው። $20 ስታባዙት እንግዲህ ስንት እንደሚመጣ ኢማጂን። እና በጣም ቀላል ነው። በነገርኳችሁ መሰረት ሙሉ ጥያቄ ካላችሁ ኮሜንት ላይ ጻፉ። ለሁላችሁም ኮሜንት ላይ መልስላችኋለሁ። እና ደግሞ ድንገት ኮሜንት ላይ ካላዩት ቴሌግራም ላይ አዋሩኝ። ዩዘር ኔምን እዚህ ጋር አስቀምጥላችኋለሁ። ምንም ችግር የለውም። ሰላም ነው።